ልቅጥ ያቃጥለኝ ነው። ዝም በል። ያቃጥለኝ ነው። ዝም በል። አፍህን አትክፈት። ሶስተኛ ቅጣት አማን ኮማሪው እሱ የለበስከውን ላስቲክ ቀዳደው የቦርጩ ይችማ ህይወቴን እያስተካከለችልኝ ነው። አራተኛ መጨረሻና የመጨረሻ እኔ እኮ አራቱንም ሰጥሽ ማርያም። እኔ በነገራችን ሄደን ታናድጅ እኔ ከአምስት በላይ ሁሉ ሰጥቼሻለሁ። እግዚአብሔር በሚያውቀው ለምን እኔ እንዳንቺ አይደለም፣ ገገም አይደለም። ውስጥ እያወጣሽ ደግሞ ጡቴ ውስጥ ጡቶሽ ውስጥ ከቴር ያወጣሁት ከልብሴ ነው። እንደዚህ አልኩ። አራተኛ ሳሙናን በጨው ለ5 ደቂቃ ታኝካለህ። ማኘክ እየተዝረከረከ አፍ እንዳደብቅ እንዲህ ሲዝረከረክ እያየ ነው። ለ5 ደቂቃ ትበላታለህ። እኔ ብቻ ሳሙና በጨው በልቼ አልቀርም። እኔ ብቻ ተቀምጬ አልቀርም። እዚህ ጋር ትቀጣለህ። ሌባ ሆዳ ሁሉ እኮ እንድቃጠል ነው መድኃኒዓለም መድዬ አባ አሳየኝ የምትቀጣውን። ሴት ምን አገባሽ? ምን አገባሽ? በማያገባሽ አትግቢ። ምንድን ማገኝ እኮ ነው የቀጣው። ለምን አገባኝ እንጂ ስትቀጣ ነው የሚያገባሽ። አሁን አይደለም ውዶች። አሁን ታብታብ። እሺ አሁን በደንብ ኮፒሊንክ፣ በደንብ ታብታብ። ይሄ ታይም የምንድን ነው? የታብታብ እና የኮፒሊንክ። ይሄ ምንድን ነው? እንትኑን ልደፍን ነው። የት ጋር ነበር ያልኩት? ቆይ እንትኑን ላስተካክል አንዴ። ልብስ መቀየር አትችልም ማማን፣ እሱንም ታውቃለህ። ላስቲክን ቀይር፣ አውጣጣ ላስቲክን። ወይኔ እንደ ህይወቴ ተቀጥቼውም አላውቅም። እሺ ምንድን ነው? ዘይት አማን ይሰማል? አማን እስከዛ እኔን አናግረኝ። ለወንድ ልጅ የማይሆን ቅጣት። አማን ላስቲክና ሞዴስ መልበስ አይቻልም ብያለሁ። ላስቲክን ታውቃለህ? ቁምጣውስ ምንድን ነው? ቁምጣው ምንድን ነው የደረብከው? በውስጥ ቁምጣ ይሄ ላስቲክ አይደለም። ላስቲኩ እስከ የት ድረስ ነው? ቦርጩ ላይ ብቻ ነው ላስቲኩ?
የምን ያገናኘዋል? የቦርጩ ይሄ እስከ ታሳሪ ታዲያ እሱ እስከ ቂጥ ድረስ አይደል? ያገናኝም ያማታል እንዴ? ይገናኛል እንጂ ላስቆ ከሸፈራ እስኪደህን አረባ ደደብ ሴትዮ ምንም ነገር ካለበስኩ እንጂ ስቀመጥ ማርያምን አቦች ያማታል እንዴ? ልብስ ቀየር የታጠቁ ጌም ስጫወት እንደዚህ ነበር እኮ አይደለ? አዎ እንደሱ ነበር ስትጫወት። ግን ላስቆ እኮ ነው ሲከራከል መልበስ ትችላለህ። አማን ፓንትን እኮ አልቃላልኩም እኔ እንደዚህ አድርገሽ እንትኑን እንደዚህ ግልብጥ አድርገው እቺ ጫፏን ግልብጥ አድርገውና ውስጡ ላስቲክ ካለ መኖር ልየው በቃ ሌላ ምንም አልፈልግም። እኔ በማርያም ሄለን እንደው በእግዚአብሔር ልብስ ይሄንን ሌላ ደርቤ ነው የመጣሁት። መረጥኩኝ አይደለ? ጌመር ነሽ አይደል? ጌመር ነሽ አማን እያልኩ ያለው ማለት ነው። ዳዳ አዳምጪኝ። አውራሽ አንቺ አውጥተሽ አሳይተሽኛል። ይሄን መርጫለሁ ልቀጣኝ አትቀጣ አላልኩም እኔ እሱን ልብስህን አልኩህ። ልብስህን እንደዚህ ቀርፈህ አሳየኝ ላስቲክ አለመኖሩ እንዳልኩህ ምን ሆነህ ነው? ሴትዮ እኔ አውልቀሽ አሳየኝ። እንደ አማን አታስፈራረኝ። ሴት ልጅ ነኝ በመሀል እዛ ጋር ተቀምጫለሁ። በላይ ላይ በቃ ወይ በቃ በቃ እኔ እና አንቺ መቼም አንግባባም። መብርሃን ምስክሬ ናት። እኔ አሳየኝ ብዬሻለሁ። አውጥተሽ አሳየኝ። ምን አይነት አሳየኝ ብዬሻለሁ ሳይሆን አስቀድሜ ምን አይነት በኮሜንት ነው ማሳየት እኮ ነው። እኔ ከዚህ በላይ መጮህ አልችልም። ጎረቤት ነው የሚበቃሽን ንገረኝ። እሺ ዘይት ምኑ ላይ ነው የሚጨምረው? ወደ ዛሬ አሳየና ታዲያ ዘይት የሚጨምርበትን ቦታ ገንዳ ላይ ነው የምጨምረው። እኔ ገንዳ እኮ ነው ያለኝ እና ገንዳው አለመከፈቱ በምን እርግጠኛ ነኝ? እኔ አለመከፈቱ ገንዳውን በምን እርግጠኛ ነኝ? ይኸው ተከርሮ እንዴ ገንዳው ተከርሮ ይኸው ገንዳው ውሃውን አስወጣው። እሺ አሁን ክደን በስነ ስርዓት ማለት ነው። እሺ ኦኬ አሁን እኔ የሚፈልገው ጨማምሮና ከመቀመጥ በፊት ቼክ ማድረግ ነገር አለ። ጨማምሮ እስከዛ ለማንኛውም ዘይት ዝቅ አድርግ። እንደሱ ጎበዝ። እሺ ዘይት ሂድበት። ጨምር ኮልጌት በዲማ ኮልጌት ተልቶሎ ቤት ጨመር እኮ እሺ፣ ሂድበት። እያየን ነው። ለወደፊቱ ሳፋ እንድትገዛ ለማንኛውም ጨው ጨምር በደንብ። እኔ ጨምር እስክል ማየት አለብኝ። ጨው ክፈተው። የለውም ምንም አንተ ብትን አትበል። ከፍተህ ጨምር። ጨምርበት። ጨምር። እኔ ብዙ ነው ያደረኩት። በርበሬን በደንብ የምታደርገው እኔ እንዳደረኩት በርበሬ እኔ በክዳኑ ሁለቴ ነው ያደረኩት። ሞልቼ ታውቃለህ? ክዳኑና እጅ አንድ ነው። ይኸው ክዳኑ ትልቅ ነው ከእጅ የበለጠ። ጨምር። እንደሱ በደንብ ጨምረ። በደንብ ይኸውልህ፣ የአንተ ገንዳ ስለሆነ ጨምርበት። አማን የትም አይደለም ገንዳውን። አማን በርበሬ ጨምርበት ትንሽ። በርበሬ ዘንድ ያስጨመርከኝ አላረካኝም ብለህ ዘንድ ምን ያስጨመርከኝ? አሁን በሳፋ መንቀሳቀሻ የሌለው አንተስ ገንዳ ላይ ነው። አሁን ላስቲክ አለመሆኑን ይሄ የቂጥን አሳኝ። ማንሽ ሄለን? እኔ ላስቲክ አልለበስኩም፣ ፓንትን የለበስኩት
ከዛ ነው ውጪ እኔ ብዙ እንትን አይመቸኝም። እሺ ሲሸነፉ የሚያስፈራሩት ነገር እናቴ ትምህርት ሲያሸንፉ እኮ እየጮሁ እኮ ነው የሚቀጥሉ። ሲሸነፉ ፕሩፍ ማድረግ አለብህ ለእኔ። እንዳታበዛው ውሃውን እንዳታበዛው። በቃ ተቃጥቼ የማላውቀው ነገር እግዚአብሔር ምስክር። አሁን ቆይ ካሜራ እንራቃልብቶ አንድ ከራቀማ አይታይሽም። ልቀመጥ። ቆይ እሺ ስንት ዓመት ልቆይ ነው? ኖ ቆይ የምልህ እኮ ማለት ነው። ለምን ትቆጣኛለህ? ለምን ተረጋግተን አናወራም እኮ? ምንድን ነው ችግሩ? እሺ ችግሩ ማለት ነው የለበስከው ላስቲክ እስከ ወገብህ ድረስ ነው፣ እስከዚህ እስከ ቂጥ ድረስ ነው ላስቲክነቱ። ሄለን በገብርኤል እኔ ያሳየኝ እንደዚህ ያለ ቤሻለ ቁጭ ወይ ነው አይደል ያልኩሽ? የኔ እኮ ልብስ እኮ ነው፣ የኔ እኮ ጨርቅ ነው። አይደለም ለምንድን ነው አማን ግን የምትቆጣው? ስትሸንፍ ስትቀጣ ክርስቶስን አይደለማ። በጣም እኔ ያላረኩት ነገር ሰው ሲያደርግብኝ ያለ እኔ እኮ እንደዛ ከሆነ እንደዚህ ማለት ነው እግር ላይ ያለው ሞዴስ አድርጋለች ምን ብላለች እኮ አንቺ መልስ አልሰጠውም። ለምን መጥቼ አለመኖር እንዲያርግ ያሳየሁት አንተ ባትፈልግም ይኸውልህ ነገር አይደለም እኔ የጠየኩህ ጭንህ ጋር ያለውን እንደዚህ ገልብጠህ አሳየኝ። ላስቲክ የለውም ወይ አልኩህ። ጭንህ ላይ ያለውን ይሄ እስከ ጭንህ አለ ልብስ ነው የለበስኩት እኔ ላስቲክ አላረኩም። እኔ ላስቲክ አላረኩም። ሄለን ልቀጣ አማን እስከ ጭንህ ያለውን ለምን ገልብጠህ አታሳየኝም? ላስቲኩን አላሳይሽም። አሳይም ብዬ ስላላስገደድኩሽ አላሳይሽም። ላስቲክ ለብሰህ ከተቀመጥክ ምንድን ነው ጥቅሜ? እኔ ስቃጠልስ አማን እኔ ስቃጠልስ አሳይተሽኛል። መቃጠል እንዴ ብዬ አሳይቻለሁ። ላስቲክ አለመለስ ልደፋው ነው። ለምን እንደፋው ሳትቀጣ ኪዳነ ምሕረት ልደፋው ነው። ኪዳነ ምሕረት በጉልበት ነው። እሺ ይመችህ። ደፋዋለሁ። እሺ ድፋው። እንዴ እኔ እንደዚህ አሳኛ ፓንት ነው የለበስኩት። አይታይሽም እንዴ? ምንድነው እኔ አሳኝ ያልኩሽ? ፓንት ሻውን ያልኩሽ ምን እኔ ያላልኩትን ለምን ትይኛለሽ ነው ጥያቄ። ለምን በኮሜንተር እኔ ደግሞ ኮሜንታተሮች አይደሉም ማመን ይፈልጋለ። ኦኬ ልቀጣልሽ? ልውረድ? ልቀመጥ ወይስ አልፈለግሽም? ቅጣት። እሺ ላስቲክ የለውም እመቤቴን ብለን ብለህ ተቀመጥ። የምን ላስቲክ ነው የምታወሩ? በኪዳነ ምሕረት ያልገባኝ ነገር አንዳንድ ሰው እንዳልገባው ሆኖ ሲከራከረኝ ያናድደኛል። ላስቲክ የሚለበስ ሞዴስ ምናምን እኮ አይደለም ያልኩህ አማን። የለበስከው ልብስ ከላይ እስከታች ላስቲክ ነው ወይ አይደለም? የሚያከሳ ከሆነ ፕላስቲክ ነው ውስጡ ራይት። ፕላስቲክ ከሆነ ደግሞ በላብ ስለሆነ የሚወጣው ስብህ። ስለዚህ ውሃ እንትን ምንድነው? እንዴት ላስረዳው ልጁ? ኦኬ ታዩ አታጥረኝ። ሚዩት አድርጌሻለሁ ከቤተሰቦቼ ጋር አወራለሁ። ቤተሰቦቼ እኔ እግዚአብሔር በሚያውቀው ይሄን አሳየኝ አላልኳትም። ስትቀጣ እኔ ስንት ደቂቃ ቆይታ እንደመጣች አይታችኋል። እዛ እኔ በህይወቴ የምጠላው ጌምም ቢኖር በኮሜንታተር አምኖ የሚጫወት ጌመር እኔ ብዙ አልወድ። እሷ ከኮሜንታተሮች ጋር ነው። እኔ ግን እንደዛ እዚህ ሁላችሁ ኮሜንታተሮች አይታችኋላ። ሞዴስ አርጋለች ምን አርጋለች ቆይታ እኮ ነው የመጣችሁ አማን እንትን አትበል እያሉ አሳይኝ ያልኳት እኔ አላልኩም። ሄድና ሞዴሱን አውጣ ነው ያልኩት። እኔ የለበስኩት ፓንት ከዛ ይህን ለብሽ ተወት በቃ ጋይስ ይቀመጥ። ለወደፊቱ ትምህርት የሆነ ሶኬ ኮሜንታተር ላይ እንዴ ታዲያ ኮሜንታተር ካላየን አላየውም። እናንተ በእርግጥ እኔ ራሴን ኢምፕሩቭ አድርግልኝ ያልኩት ኮሜንታተር ማየት ምን እንደሆነ ችግሩ እናንተም ባይ የእናንተን ሀሳብ እንዲህ ነው ብዬ ብናገር ምን ችግር አለው? ኦኬ አማን በቃ ተቀመጥ። ለወደፊቱ ለእኔ ትምህርት ነው በቃ አልኩኝ እኮ ችግር የለውም። አሁን እንደ ቅድሙ በደንብ እያሳየኸኝ ተቀመጥ። 5 ደቂቃ ክብሬ መመለስ አለበት። እኔ ልብስ ቀይሬ ነው የመጣሁት። ንገረኝ እንዴት ላስረዳው? ማንም ስቀይቻል የለም። ከመጀመሪያውም ላስቲክ ስለለበስ አስቀድሜ ተናግራለሁ። ላስቲክ ሞዴስ መልበስ አይቻልም ማማን ስትቀመጥ ብያለሁ። አስቀድሜ ስስለስ ለብሰ እንድትቀመጥ ብቻ ብያለሁ። ይህን አስታውሳለሁ። አላልሽም? አላልኩም። እስኪ መድኃኒዓለምን አላልሽም? ላስቲክ አትልበስ አላልኩም? ኪዳነ ምሕረትን አላልሽም? ሁለተኛ ደግሞ እኔ ደግሞ ላስቲክ አለበስኩም። ታው በቃ እሺ ተቀመጥልን። አሁን ፋራ እሺ ፋራ ነኝ። አዎ ፋራ ነሽ። ልም ያልሽ ፋራ ዝቅ አርግተው ካሜራውን እንደ ቅድም አርግተው ካሜራውን ሰው
ሰው እንዴት ይሄን የሚያክል ትልቅ ጌመር ናት። ለስሙ ክብር ያላት ጌመር ትላለች። ከኮሜንታተር ጋር ትከታተላለች። አንተ ያቃጥል ይሆን እንዴ? እንትኔን አያገኘውም። ውሃ እኮ ታች እኮ ነው። እንትኔን ዋናው ንብረቴን አያገኘም። የታች ሌላ ዋናው እንጂ የኛው እንኳን አያገኘኝም። የላይኛው እኮ ላይ ነው። እንዲ ወንድ ነኝ እኮ ምን ሴት አድርገኝ እንዴት ያገኘዋል እሱ? ጌም እኮ ውርደቱ ነው እንጂ እኮ ቅጣቱ እኔ እኮ ሰው ያልገባቸው ቴንኪን ያባቱ ጌም ውርደቱ ነው የሚያመው። ውርደቱ እንደዚህ ገንዳ ላይ መቀመጥ መዋረድ፣ እነሱ የሚያስቡት ሌላ ነው። እኔ ብቻ ላይ ስማርት ጌመርስ አንተ መጣ እናትዬ ትሙት መጣ አንተ መጣ ተክልዬ መጣ ለበለበኝ አሁን በታድርጎ አንተ ተሰማኝ፣ ግሸኗን ተሰማኝ፣ አታም ተሰማኝ። አሁን እየተሰማኝ መጣ። Anansa. Tell guys. Let's go. አራት ሰው ሁለት ሰው አንድ ሰው። ኦኬ ቴንክ ዩ ጋይስ ፕሊዝ ቲም ወርክ። እነዚህ ደደቦቻቸው አያስገባም። ምን አይነት ሚላል ቲም ወርክ መተጋገዝ። እሺ ደብታችሁ ይቀጣይ እንይዘዋለን። አሰብ እየመጣ አሰብ ትመጣው ማን ነበር ለፍረዳን እሱ ከመጣ አሁን ታባብጫው ማን ይደፍረናል? አሰቡ ከመጣ ቲም ወርክ ካደረግን ማሸነፍ እንችላለን። አሰብ ከመጣ አንደፈርም። እመን አሁን ታባብጫ ሙሉ አበባው የፈጠነ ሙሉ ፍጠኑ። እዚህ ጋር ታዲያ መፍጠን እኮ ነው እናንተ የሚጠበቅባቸው። እግዚአብሔር አማን እግርህን ዘርጋው እባክህ። ኧረ ዘርግቻለሁ። መሬትን ከእግርህ እንትን ይንካ በቃ ዘርጋው። ዝርግት አድርገው እግርህን አትጠፈው እግርህን። እንዴ ምን ሆኖ ነው ሰውየው? ዘርጋው። እሺ ትሪፕል ነው ጋስ። ግላብ ያለው ሰው ግላብ ይልቀቅልኝ ጋስ። ግላብ ያለው ሰው ግላብ guys. Use the triple teamwork guys. Every gift is triple teamwork ፍጠኑ ወዶች guys. ግላብ ካላችሁ ግላብ thank you. use the glove guys. use the glove guys. አበባ ትስጡበት። ግላቡ ጋር አበባ ትስጡበት። use the glove use the glove guys. use the glove teamwork guys. use the glove teamwork guys. use the glove ተጋገዙ ጋስ ተጋገዙ ግላቡ ጋር ቲምወርክ ጋስ ግላቡ ጋር ቲምወርክ ትሪፕሉ ጋር ቲምወርክ ጋስ ትሪፕሉ ጋር ቲምወርክ እመቤቴ በስነ ስርዓት ነው የሚገባው። እናንተ ጋይስ 5000 ገባችሁ ጋይስ ወንዶች ገባችሁ። ደብል ታፕ አድርጉት። ፎሎ ማይ ቶፕ ጊፍተር ጋይስ ቀዌዬ ቴንክ ዩ ሶ ማች በጣም አመሰግናለሁ። አላችን ጋይስ እናቴ ተቆጣቁናላችን እያጉናላችን እኮ ነው። ይኸው እየተቁላሉ አታይም። ውስጤ እንደተቃጠለ ማን በነገራችሁ እናቴ ትሙት ተናድጃለሁ እኮ በጣም ችግር የለም። ለወደፊቱ ላስቲክ ለብሳ ትጫወትም ከእኔ ጋር። ላስቲክን ማታ ማታ ስተኛ ለብስ አንተ አራዳ ነው ፋራ ሙዲዛን እንደኛለ ላስቲኩን ግጥም አድርጎ ለብሶ እየገባ ቅጣቱ እኮ በርበሬ ላይ መቀመጥ ማዋረድ ነው ይላል። የተዋረድክ አይደለ እንዴ? አንተን አዋረድኩ አላዋረድኩ ቅጣቱ ወደ ሰውነት ገብቶ እንዲያቃጥል እንጂ አንተ ተዋረድክ ማነው ምንድነው? ይስ ሙዲዛ ተፈለገች ደግሞ አይ ካልሽ ይሄን ለብሳ ተጫወትም ካልሽ እኔን ለብሼ ነው የምጫወተው። እናት አትጫወትም። ታዲያ በርበሬ ላይ ትቀመጥ በምን ልትቀጣ ነው? ኦኬ እንደዛ ካልሽ ደግሞ እመብርሃን በርበሬ ላይ ስትቀመጪ ፓንትሽን አውልቀሽ ታሳይናለሽ። እሺ ምን ማለት ነው? አውልቀሽ ታሳይናለሽ? አልገባኝም።
ላ ፓንትሽን አውልቀሽ መኖሩን ሱሪሽን አውልቀሽ ፓንትሽ ብቻ መሆኑን ታሳይኛለሽ ማለት አልገባኝም። አልገባሽም? እንዴት እንደሆነ አስገባልሻለሁ። ካልገባሽ እንዴት እንደሆነ ማርያምን ሁሉም ከኔ ላይ መጥቶ ይቀብጣል። እርስ በርስ እኮ ሲጫወቱ እኮ እናቴ ትሙት እየተረካከሱ የሚያስጠላ ቅጣት የተቀጣጡ የማይሆን ነገር እያደረጉ ነው የሚቀጣጡት። ከኔ ላይ ሲደርሱ ትልቁም ትንሹም ይቀብጣል። አረ ነው ለምን እንደሆነ በጣም እናድዳለሁ። ማርያምን በጣም የምናድደው ሁሉም ሰው እኔ ላይ የሚቀየርብኝ በነገራችሁ ላይ እሱ ብቻ አይደለም፣ ሁሉም ሰው ነው። ምንም ማድረግ አልችልም። እድለኝ አሁን ዋተር ፕሩፍ ለብሶ ነው ቁጭ ያለበት። ምንም ጥቅም የለው። አሁን ቅጣት የተቀጣው ቅጣት አይደለም። ጅስ ተዝናንቶ ተነሳ አለቀ። እንኳን ከቂጡ ከልብሱ ራሱ ዘሎ እንትን አይልም። ውስጤ ተናደደ። ማርያምን ከሳምሪ ጋር ሲጫወት እንዴት እንደምትቀጣው እኔ አውቃለሁ። እንዴት እንደምትቀጣው ማርያምን ቢኮዝ እሷን ታፋፍርበታለች እሱ ሲያሸንፍ ለዛ ይቀጣል። ሳምሪ እያልሽ ነው። ምን ነው ከሳምሪ ጋር ትላለሽ? ምን አልከኝ?